ሰላም እንዴናችሁ ውድ የአሚርቱ ቤተሰቦች በዛሬው ቪዲዮአችን ደግሞ ከታካ ላይቭ ላይ የሰራችሁትን ገንዘብ እንዴት አድርጋችሁ ወደ ኢትዮጵያ ባንኮች መላክ እንደምትችሉ አብረን ዊዝድሮ እያደረግን የምንመለከት ይሆናል ማለት ነው። እንደተለመደው ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ፣ እስከመጨረሻው መከታተላችሁ እንዳረሱ። እስካሁን ድረስ አፑን አውርዳችሁ ስራ ያልጀመራችሁ ሰዎች ኮሜንት ላይና ዲስክሪፕሽን ቦክስ ላይ የአፑን ሊንክ አስቀምጬላችኋለሁ። አውርዳችሁ ከጎን ባስቀመጥኩላችሁ አይዲን የመታችሁ እዛው ፓርቲ ላይ ማውራት ትችላላችሁ ማለት ነው። ቴሌግራም ቻናላችንን መቀላቀል እንዳትረሱ። ዳይ ወደ ቪዲዮአችን እንሄዳለን። በመጀመሪያ ወደ ታካ ላይቭ አፕሊኬሽን ነው የምንገባው። ከገባችሁ በኋላ ኒጋ ትሄዳላችሁ። ፕሮፋይላችሁ የምትመለከቱበት ቦታ ነው ማለት ነው። ኮይን እና ቢን አለ። እኛ ዊዝድሮ የምናደርገው ቢን ነው። 100 ሺህ ከደረሰ ነው ዊዝድሮ ማድረግ የምትችሉት። 100 ሺህ ከሞላላችሁ ካጠገቡ ካሽ አውት የምትላለች እሱን ነካውና ወደ ውስጥ እንገባለን። ከዛ ኤክስቼንጅ የሚለው ጋር ነው ያለው። እኛ ካሽ አውት ስለሆነ ካሽ አውት እናደርጋለን። ከረሲ ታይፕ ደግሞ ያስመርጣችኋል። ኢትዮጵያ ታደርጉታላችሁ። ኢትዮጵያ ኢቲቪ ምላለ እሱን ትነኩታላችሁ። ፔመንት ሜተድ ደግሞ ካጠገቡ ሰሌክት የሚለውን ነክታችሁ በመን ባንክ ነው የምትፈልጉት ነው ማለት ነው። ከዛኛ ቴሌብር ስለሆነ በቴሌብር እናንተ በፈለጋችሁት ባንክ ታረጋላችሁ። ቴሌብር ላይ ካረኩ በኋላ የሚቆርጠውን ፐርሰንት እዛው 3% ብሎ ይነግራችኋል። 3% ወደ 49 ብር አካባቢ ነው የሚቆርጠው ማለት ነው። አማውንቱ ስንት ነው ካላችሁ $1 በ166 ብር አስቦ ነው ካሽ አውት የሚያደርግላችሁ ወደ ዋሌታችሁ ወደ ቴሌብር የሚልክላችሁ። ስለዚህ ያላችሁን አማውንት እዚህ ጋር ፕሪስ ኢንተር ዘ ኳንቲቲ የሚላለ እሱ ጋር 100 ሺህ ብላችሁ ትጽፋላችሁ። 100 ሺው እዚህ ጋር 1660 ብር ነው። ከዛ ወረታች ዝቅ ትሉና አካውንት ኢንፎርሜሽን ነምበር ታስገባላችሁ ማለት ነው፣ የቴሌብር ስልክ ቁጥራችሁን። ከዛ የአካውንት ኔም የቴሌብራችሁን ስም ትጽፉና ዊዝድሮ እንለዋለን። ቼክ ዩር ሪኩዌስት እና የሚገባልንን ብር የሚቆርጠውን ፊ እንዳለ ያሳያችኋል። 1610 ብር ወደ ዋሌቴ ይገባልኛል። የሚቆርጠው ደግሞ 49.80 ብር ይቆርጣል ማለት ነው። 49 ብር ወይ 50 ብር ማለት ትችላላችሁ። እሱን ከቆረጠ በኋላ የራሴ ኮድ አለኝ እኔ ማለት ነው። ዊዝድሮ ሳረግ የማስገባው ኮድ አለ 6 ዲጂት። እናንተም ማድረግ ትችላላችሁ፣ ግን ካላረጋችሁት ኖርማል ጎቲት ብሎ ሲመጣላችሁ ሰብሚትድ ሰክሰስፉል ብሎ ጎቲት እንለዋለን ማለት ነው። ሙሉ ያመጣላችኋል ማለት ነው። ዲቴይል እና ፔንዲንግ እንደሆነ ይነግራችኋል። ገና ነው ማለት ነው። ሲገባልኝ ደግሞ የማሳውቃችሁ ይሆናል። ከቴሌብር ኖቲፊኬሽን አሁን ደርሶኛል ማለት ነው። ሜሴጅ ላይ ገብቶልኛል። ስለዚህ አሁን እዛው ታካ አፕሊኬሽን ላይ ገብተን ገብቷል ወይስ አልገባም የሚለውን እናያለን ማለት ነው። እዛው ቢን የሚለው ቅድም የነካችሁበት ላይ ካሽ አውት የሚለውን ከነካችሁ በኋላ ከላይ ዲቴይልስ የሚላለ ዲቴይልስ ላይ እናደርገውና ካሽ አውት ኦርደር እናደርገዋለን። ከዛ ሪኮመንድድ የሚላለ እሱን ትነኩታላችሁ። አሁን ዊዝድሮ ያደረጋችሁት ያመጣላችኋል ማለት ነው። ስለዚህ አሁን እዚህ ጋር ሰክሰስ ብሎናል። ቅድም ፔንዲንግ ነበር፣ አሁን ሰክሰስ ብሏል፣ ገብቶልኛል ማለት ነው። እንደዚህ አድርጋችሁ በቀላሉ ወደ አካውንታችሁ ገንዘባችሁን ዊዝድሮ ማድረግ ትችላላችሁ። እያንዳንዱን አሰራር በኔክስት ቪዲዮ እያዘጋጀው የምለቅላችሁናል ማለት ነው። በጣም ገራሚ አፕሊኬሽን ነው። ጸዴ ፕላትፎርም እንደዚህ አይቼ ማላቅበት አፕሊኬሽን ነው ማለት ነው። እና ሁላችሁም እየገባችሁ በደንብ አድርጋችሁ ወጥራችሁ መስራት ይኖርባችኋል። አብዛኞቻችሁ ኢንቪቴሽን ላይ ብቻ የሚሰራ ይመስላችኋል። ኢንቫይቱ የሆነ ሰዓት ይቋረጣል፣ ግን የምትንቀሳቀሱበትን ሪዋርድ ነው የሚሰጣችሁ። ኤጀንቱ ናችሁ ለመስራት ኮይን ያስፈልጋችኋል። ኤክስቼንጅ የምታደራርጉበትን ሌቭላችሁን የምታሳድጉበትን ኮይን በኢንቫይት ነው የምታገኙት ማለት ነው። ኢንቫይት አድርጋችሁ እንደዛ እየሰበሰባችሁ እስከ $200 እስከ $150 መስራት የምትችሉበት አፕሊኬሽን ስለሆነ በደንብ አድርጋችሁ ተጠቀሙበት። እኔን ለማግኘት ከጎን አይዲ አለ። ሙሉ አሰራሩን መታችሁን መጠየቅ ትችላላችሁ። ሙሉ ነገሩን የማስረዳችሁ ይሆናል ማለት ነው። ቴሌግራም ቻናላችንንም መቀላቀል እንዳትረሱ። አዳዲስ አፕ ሲመጣ ስለተለያዩ ፕላትፎርሞች ስለዚህም አፕሊኬሽን የምንወያይበት ቻናል ስለሆነ መቀላቀላችሁን እንዳትረሱ። ኮሜንት ላይ ወይም ዲስክሪፕሽን ቦክስ ላይ የአፑ ሊንክ እና የቴሌግራም ቻናል ሊንክ አስቀምጫለሁ። የዛሬ ቪዲዮአችን ይህን ይመስል ነበር። ላይክ እና ሰብስክራይብ በማድረግ ቪዲዮአችንን እናጠናቅቃለን ማለት ነው። ቻው።